ክብራትና ክብራን ተመልካቾቻችን የሲዳማ ሚዲያ ኔትወርክ ነው። በዚህ ፕሮግራማችን በኃይሉ ታደሰና ተዋናይ ልሳን ወርቅ እኔ ቴድሮስ ጌታሁን ወደ እናንተ መቅረብ እንጀምራለን። የፕሮግራማችን መጠሪያ ቃል የኛ ጉዳይ ተሰኘ ነው። የኛ ጉዳይ ላይ ሁሉ ነገር ይዳሳል። በሐዋሳ ጉዳይ፣ በሲዳማ የህዝብ ውሳኔ ጉዳይ፣ የሲዳማ ብሔር ከሌሎች ብሔሮች ጋር በቀጣይነት ስለሚኖረው የአብሮነት ቆይታ ብዙ እናወራለን። ሁላችሁም ይመለከታችኋል። በኃይሉ ታደሰ በደቡብ ክልል የስነ ምግባርና ጸረ ሙስና ኮሚሽን በምርመራ ጋዜጠኝነት እየሰራ የሚገኝ ነው። ተዋናይ ልሳን ወርቅ በማርሲል ቴሌቪዥን የቀድሞ ደቡብ ሬዲዮና ቴሌቪዥን ጋዜጠኛ ነበረ። በአሁኑ ሰዓት በማርሲል ቴሌቪዥን ዋና ኤዲተር በመሆን በሚዲያው ዘርፍ እየሰራ ያለ ጋዜጠኛ ነው። ከዚህ ሰዓት ጀምሮ ከእናንተ ጋር የኛ ጉዳይ ሁላችንንም ያገባናል፣ እንወያያለን። በኃይሉና ተዋናይ እንኳን ደህና መጣችሁ። እንኳን ደህና ቆየን ቴዲ፣ በጣም እናመሰግናለን። እንኳን ደህና ቆየህን። እንኳን ለመገናኘት አበቃን። የኛ ጉዳይ በሲዳማ ሚዲያ ኔትወርክ በብዙና ባያሌ ትግል ከዳር እየደረሰ ወደሚገኘው ወደ አዲሱ የሲዳማ ብሔራዊ ክልላዊ መንግስት እንግዲህ አንዱ ትሩፋትም ጭምር ነው። ይሄም በተመለከተ በቅርቡ ሪፈረንደም ወይም ህዝበ ውሳኔ ይካሄዳል። ይሄን ተንተርሶ የሚነሱ የሚነዙ የሚወሩ ተጨባጭ ይሁኑም ያሉንም በርካታ ነጥቦች አሉና በዚህ ጉዳይ በህብረ ብሔራዊቷ ከተማችን በሐዋሳና በሐዋሳውያን ዙሪያ በዚህ ፕሮግራም በእኛ ጉዳይ በቅርቡ በሲዳማ ሚዲያ ኔትወርክ የሚሰማንን የምናየውን የምናስተውለውን ቢሆን ብለን የምንላቸውን የማናነሳቸው ሀሳቦች የሉም። ይህን ሚዲያ በመቀላቀሌ ወይም በዚህ ሚዲያ በዚህ አየር ሰዓት ይህንን ሀሳብ ለማንሳት በመታጨሴ በመጠየቄ የተሰማኝን ደስታ ሳላካፍላችሁ አላልፍም። በቅርቡ የኛ ጉዳይ በሲዳማ ሚዲያ ኔትወርክ በኃይሉ ታደሰ ነኝ። አመሰግናለሁ። በድጋሚ ተመልካቾቻችን እንደምን ቆያችሁ? ተዋናይ ልሳን ወርቅ እባላለሁ። ቀደም ሲል ቴዲ እንዳስተዋወቀኝ አሁን በማርሲል ቴሌቪዥን በዋና ኤዲተርነት ነው የምሰራው። ተወልጄ ያደግኩት እዚሁ ሐዋሳ ከተማ ላይ ነው። እድሜን ሙሉ የኖርኩት ማለት ነው። ስለዚህ ከዚህ በኋላ በሚኖሩን የኛ ጉዳይ ፕሮግራማችን ላይ ስለ ሐዋሳ ብዙ ነገሮችን እናወራለን። የሐዋሳ ልጅ እንደመሆኔ ስለ ሐዋሳ ጉዳይ በትክክል ያገባኛል። በሐዋሳ ጉዳይ ላይ የሚመለከተውን የሚገባውን ነገር ከእናንተ ጋር ለመወያየት ዝግጁ ነኝ። እንደዚሁም ደግሞ በቅርቡ ከ20 ቀናት በኋላ የህዝበ ውሳኔ የሚካሄድበት የሲዳማ ክልል የክልል ጥያቄ ውሳኔ ይካሄዳል። በሱ ጉዳይ ላይ እንደዚሁም ደግሞ በህዝቦች አንድነት፣ ሰላም፣ ፍቅርና ህብረት ላይ እንዴት አብሮ መኖር ይቻላል የሚሉትን ጉዳዮችን እያነሳን ከእናንተ ጋር በስፋት እንወያያለን። እዚህ መድረክ ላይ የሲዳማ ሚዲያ ኔትወርክ ያዘጋጀ ነው የኛ ጉዳይ ፕሮግራማችን ላይ ምንም የሚደበቁ ሀሳቦች የሉም። ሁሉንም በነፃነት በግልጽ እንወያያችኋለን። ምክንያቱም አንዱ የስልጣኔ መገለጫ በግልጽ ነገሮችን መወያየት ባህላችንን የምናዳብርበት ነው። የኛ ጉዳይ ፕሮግራማችን የእያንዳንዳችን ጉዳይ ስለሆነ ሁላችሁም አድማጭ ተመልካቾቻችን በዚህ ላይ እንድትሳተፉ እጋብዛችኋለሁ። ቴዲ፣ የኛ ጉዳይ በመጀመሩ ደስተኛ ነኝ። እንኳን ሁላችሁም በሰላም ተገናኘን። በጣም ጥሩ። ሁለታችሁንም ከልብ አመሰግናለሁ። በሲዳማ ሚዲያ ኔትወርክ የኛ ጉዳይን ጠብቁ። የኛ ጉዳይ የሁላችንም ጉዳይ ነው። የኛ ጉዳይ በሲዳማ ሚዲያ ኔትወርክ